ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ሲዲ ስፖርቶች ሰሞኑ ብሩኖ ፕሌየር ኦፍ ዘ ሲዝን አይገባውም፣ ግርምሽ ራያ ነው የሚገባው፣ ማንም ሰው ሱሪ የገወጠረ ሰው መጥቶ ሊከራከረኝ ይችላል ምናምን ብሎ ዩናይትዶችን እያንጫጫቸው ነው ምናምን። እኔ ግን እናንተ አድከኝ የሆናችሁ ሰዎች የሆነ ብሩኖ አይችልም ቢል እኮ አንድ ሰው መብቱ ነው እኮ አቋሙ ነው። ኳስ አያውቅም ብለን እናልፈዋለን እንጂ እንዴት እንደዚህ ትላለህ ምናምን ነገር በጣም ታስቃላችሁ። እኔ አሁን ከሲዲ ስፖርት ጋር ሁሉ ነገር ላይ እስማማለሁ ብያለሁ። ለምሳሌ የተሳሳተ መረጃ የሚሰጡት ነገር አይደላኝም። ስለ ፕሌየር ኦፍ ዘ ሲዝን ካልክ ግን እኔ በግሌ ሁላችሁንም ከፈለጋችሁ ራያን ይዤ፣ ከፈለጋችሁ ራይስን ይዤ፣ ከፈለጋችሁ ብሩኖን ይዤ፣ ሶስቱም እና ጋብሪኤል አራቱንም ይዤ እንዴት አራቱም ሊገባቸው እንደሚችልና ማንንም ቢያሸንፍ ቅር አይለኝ የሚለውን ክርክር ተከራክሬማ ሁላችሁም እንደምለጠልጣችሁ በግልጽ ልንገራችሁ ገባር ለማናችሁ ይሄኛው ተጫዋች ከአራቱ አንዱን ይዤ ሌላ ሰው ምክንያቱም እግር ኳስ እንደዚህ ነው። ኦፒኒየን ድቆ አይደል? ኦፒኒየን የሰዎች ኦፒኒየን ነው። የሚበዛ ሰው ኦፒኒየን ደግሞ የሚደግፈው ነገር ልክ ነው ማለት ባይቻልም ሁሉም ሰው ላይ ስማማበት ይችላል። ዩናይትዶች ግን በዚህ ደረጃ አታለቃቅሱ። ምን ነው ሰው ኦፒኒየን መስጠት አይችልም ገባር አይገባውም ፕሌየር ኦፍ ዘ ሲዝን ያለው አይደል? አይችልም ቢልስ መብቱ አይደል? ሐሳቡ እኮ ነው። እሱ ሐሳቡ ነው። ከተሳሳተ መብቱ ነው። ባለፈው ሶፊ የሰራውን ቪዲዮ ካያችሁት ሶፊ አድከሚዎች አንድሬ ቤርታ ሳንድሮ ቶናሊ ነው የሚፈልገው፣ አርቴታ ደግሞ ሞርጋን ሮጀርስ ነው የሚፈልገው እና በጣም ከፍተኛ የሆነ አለመግባባት። እንዴት ነው የማይግባቡት? አባቴ አንደኛው ሚድፊልደር አንደኛው ዊንገር ምን ነው? ሁለቱንም አናስፈረም። ለአንድ ቦታ ሁለት ተጫዋች ላይ ሙክች ስትል ነው እኮ አለመስማማት ራሱ ብለህ እንኳን ብትል ራሱ አረ ሲዲ ስፖርቶች ግን መረጃ እኔ እኮ ስለደውላችሁ የምትጠይቁ ነው የምትመስሉ እኮ ሶርስ ትረስት ሚ ባለፈው ነው መልበሻ ክፍል ውስጥ ራይስ እና ኦዲጋርድ ለአርቴታ እንዲህ ያሉት ማይክሮፎን ነበራችሁ ተክላችሁ ነበር ኤሚሬትስ ውስጥ ምን ነው እናንተ አድክም የሆናችሁ ሰዎች መረጃ ሲሰጡ ወይ ሶስት ጥቀሱ ወይ ደግሞ የሆነ ጭዌ ምን ነገር አስመስሉት። እኔ ቅር የሚለኝ በቃ መረጃ አሰጣጣችሁ ላይ ነው። ይሄ ዩናይትድ ደጋፊዎች የሚያለቃቅሱበት ነገር ግን በጣም አንፌር የሆነ ነገር ነው። ተረዳኝ አይደል? እኔ ከፈለኩኝ ብሩኖን ይዤ ገጥሜ ከግርማቸው ጋር ላረገው እችላለሁ ከፈለኩኝ ወይ ደግሞ ራያ ግርማቸው እንዳለው ደግሞ ራያን ይዤ ደግሞ ብሩኖን የምትተርፌ ደጋፊ ጭፍና አንተ ጭፍና ከብሩኖ ውጪ ወደ ውጪ ብለህ የምታስብ ሰው ነው። ምን ስላረገ አታከራክረኝ አባት አታከራክረኝ። አራት ተጫዋቾች ይገባቸዋል። እኔ ከአራቱም አንዱ ቢሰጠው ቅር አይለኝም ብዬ ማስባቸው አራት ተጫዋቾች አሉ። ከአራቱ አንዱ ቢያሸንፍ ምንም አይመስለኝም ኖርማል ስለሆነ ተረዳኛል። ወያሊ ፒኤስጂ ደብዳቤ ልቆልሻል አንብብላት ብሎኝ ነው አሁን ነው የምከፍተው። ምን ይላል? ወያሊት ፕሪሚየር ሊጉ አመኝ ሻምፒዮንስ ሊግ ድገመኝ ብለሻል። ሻምፒዮንስ ሊግ አምሮሻል፣ አምሮ ይወጣልሻል። አሁን ቀልዱን ትተሽ ታጥበሽ ታጥነሽ አወላልቀሽ ጠብቂኝ፣ ጠቅ እናረጋለን። ባይሆን ፖዚሽን መረጪ። አሞራ ጀፍ ይሻላል ወይስ ብሳብ አንገቴ የቱ ይሻላል መረጪ ብሎሻል። አንቺ የምትይው ነገር ካለ አደርስለታለሁ፣ ንገሪ። አመሰግናለሁ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። ቀጣይ የቀረው ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግን ከፒኤስጂ ጋር የሚያሳካ ከሆነ አሰልጣኝ ሚኬል አርቴታ እኔ ከአሰልጣኝ የርገን ክሎፕ ላይ ይቻላል በእንግሊዝ ፕሪሚየር ሊግ ያሳካው ነገር፣ ምክንያቱም ሁለቱም አንድ አይነት ዋንጫ ነው። እሰይ አው እኔ እንዴት እንደስ እንዳለኝ ማለት ነው። ስፔሻሊ በጣም አሽቃባጭ ሊቨርፑል ደጋፊ ያለን ለአርሰናል እንዲሚንሰፈሰፉ ማለት ነው። አሁን ደርሶ እነሱ አርቴታን ከክሎፕ ካነጻጸሩት ከደበረ ያንተው ስራ ነው። ጭራችሁን ቆልፋችሁ ናኦሜ ፕሪንስ ምናምን እንደዚህ ስታሽቃብጡ ነበራችሁ። እንዴት ደስ እንዳለኝ ማለት ነው። እንኳን እኔ እንደዛም ማከብሮም ክሎፕ እንደዚህ ባይዞ ሲናገሩት ደስ አይለኝም ግን ለአንዳንድ ደጋፊዎች ትባል እንኳን ተባለ ነው ባይዞ ሎጂካሊ ከሄድክ ያው ኩልኩል ነው የበሉት ሊል ይችላል። አርሰናል ደጋፊ አይሰማም አባቴ። እኔ የሚመቹኝ እዚህ ጋር ነው። ምንም ነገር ክለባቸውን ከፍ ከማድረግ ወደ ታች አይሉም። እናንተ ግን እሰይ ለእናንተ ማለት ነው። ለአርሰናል ስታሽቃብጡ ለነበራችሁ የሊቨርፑል ደጋፊዎች ራስን ከፍ ያለ ቲም ይዛ ለአርሰናል ግን እንዲህ የምትሆን ማለት ነው። የሚገርም እኮ ነው ጀማው አንቶኒዮ ቦርዲን ማለት ነው ለባርሴሎና ማቅናቱን ተቀጥ ይሄ ክረምት ደግሞ መጣ። ጎረድ አለ ማለትም አንተ ሆነ ነው።
ኦፕታ እንግዲህ በምታዩት መልኩ የአውሮፓ ቻምፒየንስ ሊግን ፓሪስ ሴን ጀርመን የተሻለ የማሸነፍ ንጻር ያለው ሲል ገልጿል። 56% ለፓሪስ ሴን ጀርመን፣ ለአርሰናል 44% ነው የሰጠው። እናንተስ ምን ታስባላችሁ? ያው ኦፕታ ብዙ ጊዜ ይሳሳታል፣ ግን ፕሪሚየር ሊጉን ዘንድሮ ከመጀመሪያው አካባቢ ጀምሮ ልክ እንደሆነም ታስታውሳላችሁ። እስኪ ሀሳብ ስጡበት። የዓመቱ ምርጥ 11 ደግሞ ይሄ የምትመለከቱት ነው። አስቡት፣ ከ6 ተጫዋቾች ውስጥ 5ቱ አርሰናል ናቸው። አስባችሁት 20 ክለብ ባለበት ሊግ ውስጥ ማለት ነው 11 ተጫዋች ተመርጦ ኦልሞስት ወደ 50% የሚጠጋው ከአንድ ክለብ ሲሆን this is what domination is። ብቻ በረኛ if you want to see what domination looks like this is what real domination looks like ማለት ነው። አየሻ ብራዘር ከ11 ተጫዋች 8ቱን ያስመረጥንበት ሲዝን ሊጉ የኛ ነው ስንላችሁ በምክንያት ነው። ደግሞ ይሄ ነገር አንዴ ብቻ አይደለም ያደረግነው። 2007-8 ላይ ደግመናል፣ 2008 ላይ ደግመናል። 6 እና 5 ተጫዋች አስመርጠን ማለት ነው። በርከት ላለ ጊዜ 6 እና 5 ተጫዋች አስመርጠናል። ይሄ የቢቢሲ ሽልማት ኦፊሻል የፕሪሚየር ሊግ ቤስት ኤክሳይ ውስጥ አከታተለን ያደረግነው ነገር ነው ማለት ነው። ለእናንተ ብርቃችሁ ይመስላችሁ ነገር በሙሉ ኦልሬዲ ያደረገነዋል። ደግሞ የብሩኖ ነገር እስካሁን አልተዋጠላቸውም ማለት ነው። ቢቢሲ ራይስን መረጠ ብለው እያረገቡልን ነው። ሙሴ ምን አለሽ መታ ጨዋታ ኳስ የሚያውቁት ሰዎች የሚተነትኑ ሰዎች ምናምን አለሽ ማለት ነው። ገና ማለት ነው ፒኤፍኤ ይበላል ብሩኖ መጥቶ ፖርቹጋል ዓለም ዋንጫ ስታነሳ ባላንዶር ይበላል። እያንዳንድሽ ባላንዶር ይበላል ማለት ነው። ሙሴ ትመችኛለሽ፣ ይመችሽ፣ ግን ወያላ ነሽ፣ ምንም ማድረግ አንችልም። በቃ የኳስ ያየ ሰው ጀማው ኳስ ያየ ሰው የሚመርጠው እንዲህ ነው። የዓመቱ ምርጡ ተጫዋች ብለው እንግዲህ ዴክለር ራይስ መረጡት። ይሄ ልጅ ማለት ነው እግር ኳስን ዓመቱ ሙሉ ጠንቅቀው ባዩ ቢቢሲ ፉትቦል አዋርድ አዘጋጆች ነው የተመረጠው። እንግዲህ የማያዩ ሰዎች ምን እንደሚመርጡ ታውቃላችሁ እንዴ? ስኬታማ የሆነው ተጫዋች ማን ነው? በዚህ ዓመት ዋንጫ ወደ ቡድን ያመጣው ተጫዋች ማን ነው? አዩና ማለት ነው ዴክለር ራይስ ደግሞ ያሳየውን ብቃት ተንተርሰው የዓመቱ ምርጡ ተጫዋች ሲሉ መርጠውታል። አንዳንድ ኳስ የማያዩ አወዳዳሪ አካላት እንግዲህ ምንን እንደመረጡ ታስታውሳላችሁ። ስም አንጠራም፣ ገብቷል አይደል? ስም አንጠራም። ዋንጫ ማባረር ተተዋሲ ሲታባረሩ ምናምን እንደሸለሙ ታውቃላችሁ። ይኸው ዛሬ ሌሊት በተደረገ ደግሞ ውድድር ላይ ማለት ነው የዓመቱ ምርጥ ተጫዋች በማለት ዴክለር ራይስ የዓመቱ ምርጥ አሰልጣኝ በመባል ደግሞ አሰልጣኛችን ሚካኤል አርቴታን እንግዲህ ቢቢሲ ፉትቦል አዋርድ ሸልሟል ማለት ነው እነዚህን ሁለት ሰዎች። ከዛ በተጨማሪ የዓመቱ ምርጥ 11 እጩዎች ይፋ ሲደረጉ ከአርሰናል ቤት 5 ተጫዋቾችን ጀምአው መርጧሉ። እጅግ አስገራሚ ነው። ጀምአው ዴቪድ ራያን ከኋላ አድርገዋሉ። ቲምበር፣ ሳሊባ፣ ማጋሌሽን አካተው ዴክለር ራይስን ጨምረው ምርጦቹ ተጫዋቾች ውስጥ መካተት ችለዋሉ። እንዴት አያችሁ? እስቲ ሀሳብ አስተያየታችሁን ስጡ። እኔ አንዳንድ ክለብ ደጋፊዎች ግን አሁን በዚህ አዋርድ ላይ መታችሁ ለራይስ አይገባው ምናምን ብላችሁ እንደማትከራከሩ እርግጠኛ ነኝ አይደለ? ለነገሩ እሱ ባሎን ዱር ነው የሚገባው። የምሬን ነው ማለት ሻምፒዮንስ ሊግ ጠቅ አድርገን ባሎን ዱር እንፈሰ። ለማንኛውም ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ከፒኤስጂ ዋንጫ እንቀማለን ብላችሁ የምታስቡ የአርሰናል ደጋፊዎች በጣም የዋህ ናችሁ። ምንም ሌላ የምላችሁ ነገር እንደው ባየርን ቢደርሳችሁ፣ ባየርንም እኮ ስቲል እኮ ይከብዳችኋል፣ ግን ባየርን ቢደርሳችሁ ይሻላችሁ ነበር። እስከ 2025 ድረስ ማለት ነው ከፈረንሳይ ምድር የመጣ የአውሮፓ ሻምፒዮን ታይቶ አይታወቅም ነበረ። አሁን 2026 ላይ ግን ከፈረንሳይ የመጣ ባክ ቱ ባክ የአውሮፓ ሻምፒዮን ልናይ ነው። ፋሚሊ ባክ ቱ ባክ የአውሮፓ ሻምፒዮን። ይሄ ሱፐር ቲም ፒኤስጂ ከዚህ ዋንጫ ለመቀማት ቼልሲ መሆን አለብን። ማሬስካን መያዝ አለብን። ይሄ ሀራም ፉትቦል የሚጫወት ገና በ5 ደቂቃ ለማባከን ኮርነር ፍላግ ጋር ሄዶ ኳስ የሚሸፍን ተጫዋችና ታክቲክ ከፒኤስጂ ዋንጫ ሊያመጣላ አይችልም። የኔ አባት ምንም ተስፋ አታድርጉ። የአርሰናል ደጋፊዎች የተበሉ ዋንጫ ነው። እንደው ኮሚትመንታችን አምና ሴሚፋይናል ላይ ወርቀናል፣ ዘንድሮ ደግሞ ፋይናል ላይ ምናምን ብላችሁ ለማውራት ወይም ደግሞ ትንሽ ለመነሳሳት ከ20 ዓመት በኋላ ፋይናል ለማየት ካልሆነ በስተቀር ዋንጫው ላይ ምንም ተስፋ የላችሁም። የተበላ ዋንጫ ነው። ይህንን እወቁ። ምንም ተስፋ እንዳታረጉ። ዋንጫው ተበልቷል። ኦልሬዲ ሜዳሊያ ነው የቀረው። ሜዳሊያውን ደግሞ መተው ቡዳፔስት ላይ ይቀበላሉ። ያው ቆማችሁ ታጨበጭባላችሁ እንደ ልምዳችሁ። ፒኤስጂ ዘንጦ የበላው ዋንጫ ነው። ዘንጦ ለመዝናናት ይሁ የምሬን ነው የምላችሁ። ዋንጫ እንዳትጠብቁ አርሰናል ደጋፊዎች፣ ለመዝናናት ጊዜ ለማሳለፍ ይሁ ይሄንን ጨዋታ። አርሰናሎች ፍጹም የተሟሉ ናቸው። አብሶ ደግሞ ከቀመ ኳስ የተካኑ እዛ ላይ ፒውር ጥራት ያላቸው ናቸው ይለናል ዴምቤሌ አራዳ ልጆች። በዚህም ተመልክቶ ፕሪሚየር ሊጉንም ሆነ ለቻምፒዮንስ ሊግ ደግሞ ለፍጻሜ መድረሳቸው ይገባቸዋል እያለ ነው የሚገኘው ዴምቤሌ። ምን ትላላችሁ አራዳ ልጆች ማለት ነው? አርሰናል ፕሪሚየር ሊጉን አግኝቷል። አሁን ደግሞ ነገ ቻምፒዮንስ ሊጉ ላይ በሚገባ ይፋጠጣል ማለት ነው። ይሄ ቦት ዘመናቸው አግኝተውት የማያውቁት ትልቁ የአውሮፓ ቻምፒዮንስ ሊግን ዋንጫ ነገ የሚካኤል አርቴታው ሰራዊት
አንስቶ ማለት ነው በወር ግብር ደጋፊዎቹ ላይ ተጫዋቾቹን ያጽፍ ይሆን? የብዙ ሰው ጥያቄ ነው። ወይስ ጭራቁ ያምነው ሻምፒዮን ፒኤስጂ ዘንድሮ ሲነጥቋል ወይ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ሼር ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ትርፍዬ ገና ዘንድሮ ደግሞ በጊዜ ጀመርሽ አንቺም ተጫዋች ማስፈረም በጊዜ ጀመርሽ። መጀመሪያ ግን አሰልጣኝ ብታስፈርም አይሻልም? አይ ካሪክ ተመችቶሻል፣ ሰላም ነው። በአመት ውስጥ 4 ውድድር ላይ 5 ውድድር ላይ ምናምን ነገር አክቲቭ ሆኖ በስርዓቱ መጫወት ይችላል፣ ቡድኑን መምራት ይችላል ብለሽ ታስቢያለሽ ማለት ነው ትርፍዬ? እኔ አይመስለኝም። እኔ አንቺ ከመሰለሽ እኔ ችግር የለውም ትርፍዬ። እንዴ ለማንኛውም ካሁኑ ትርፌ ተጫዋች ማምጣት ጀምር ነው፣ ለዛውም ከጣሊያን ነው። እንደ ደርሰን አይነት ተጫዋቾች ልታመጣ ነው እየተባለ ነው። እኔ ትርፌ ከጣሊያን ተጫዋች ታመጣ ደስ አይለኝም። እንደውም ወደ ጣሊያን ስሸኛቸው እንደነማክቶ ምናምን ጥሩ ነው እንጂ ከዛ አስታመጣ ጥሩ አይደለም። አታየውም እንዴ ነዘር ጊዜ መተው እዚህ ሲዝረከረኩ አላየህም? አዎ። እና ጥሩ አይመስለኝም። ግን በቃ ጨክኖ ልጁ ጎበዝ እኮ ነው፣ ይችላል። ግን እዛ ቤት ሲገባ ምን ችግር አለ እንጂ እኔ ክፉ ለመናገር አይደለም። ፈርሞ እንዲ ከጣሊያን ባታመጡ እንደ ሀሳብ ባታመጡ ጥሩ ነው። ልጁ ከመጣ ግን ምን ማድረግ ይቻላል? ይቅ ነው። ለማንኛውም ጀሞ ተርቤ ዘንድሮ በከባዱ ለመምጣት አስባለች እና በቃ እኔ ዋንጫ ነው የምትጮተው ምናምን ልትለን ነው መሰለኝ። ገብቷላ? እስቲ ጉድሽና ያለ ቶሎ ግን አስፈርሚ። ተከታታይ ዓመት የኔ ነው ዋንጫው። አንቺ ግን ዝም ብለሽ አስፈርሚ ተርፊ። ይመች የሰው የፒኤስጂን አታክ ነው እንደ ማስፈራሪያ የሚጠቀመውና እኛ እኮ የሚገርም ዲፌንስ አለን ስትለው እና ዴምቤሌን ካቫረስኬላን እና ዱዌን የሚያቆም ይመስልሃል ምናምን ይላሉና ይሄ ኤክስፒሪየንስ የሌለው ደጋፊ ነው እንደዚህ አይነት ካሰበ አጥቂዎቹ እንደ ማስፈራሪያ መጠቀም ልክ ላይሆን ይችላል። ምክንያቱም ፒኤስጂ እኔ መሰለ አጥቂ ይዞም ምንም አላመጣም። እኔ ፒኤስጂ አርሰናልን ያሸንፋል ብዬ በእርግጠኛው ስነግርህ አሰልጣኙ ኤንሪኬ ስለሆነ ነው። በነገራችን ላይ በጣም አንደርሬትድ የሆነ አሰልጣኝ ኤንሪኬ በገባበት አመት ትሪብል የበላ ባርሳ ቤት ምን ሲያደርግ እንደነበረ እናውቃለን። እንደ ጋርዲዮላ ፎከስ አድርጎ ስራውን ቢሰራ የግል ህይወቱ ባያስቸግረውና እንደ ጋርዲዮላ በጣም ዲክታተር የሆነ ክለብ መገንባት የሚችል ሰው የነበረ ሰው ነው። በነገራችን ላይ በጋርዲዮላ የሚፈራ ሰው ነው። በጋርዲዮላ የሚፈራ ሰው ነው ኤንሪኬ ማለት እና ማጥቃት ብቻ አይደለም ፒኤስጂ አሁን የሚችለው። በነገራችን ላይ መከላከልም እንደሚችል ባለፈው ያሳይቶናል አይደል? ሌላው ወደ አርሰናል ስመጣለህ አርሰናል መከላከል የሚችለው ቲኪታካ መጫወት የሚችልን ቡድን ማቆም ይችላል። አንተ ምሳሌ እንደጠቀስከው ሁለት ተጫዋች ሲቀባበል መሀል ላይ ኳሱን ማቋረጥ ከቻልክ ወይ ደግሞ ተጠግተህ ኳሱን የሚቀበለውን ተጫዋች ስፔስ ሳታፈናፍነው ከተቀበልከው አለቀ። ምንም የሚያመጡት ነገር የለም። ድሪብለር ያለበት አጥቂ ሲመጣብህስ 2015 ባርሴሎና 2008 ዩናይትድ 2005 2006 የእናንተ አርሰናል እና ሄነሪ ድሪብለሮች የበዙበት ቲም ሲሆን ቲምህ መቀባበል ሊያስፈልግ ይችላል። በነገራችን ላይ ቲኪታካ መጫወት ሊያስፈልግ ይችላል። አስፈላጊ አይደል? አስበው ከስቶፐሩ ጀምሮ እስከ አጥቂው ድረስ ድሪብለር የሞላበት ቲም ነው ፒኤስጂ ማለት በዚህ ሰዓት። አርቴታ ከባለፈው አመት ዘንድሮ ዙቤሜን ገዝቶ እርምት የወሰደው ዋስር ቁጥር ተጫዋቹ ወይ አጥቂው ብቻ የሆነ ኳስ ሲመጣ ቀድሞ ማጋሌጅና ሳሊባን እንዳያገኝ ኳሱ በነራይስና በነዙቤሜንዲ በኩል እንዲያልፍ ነው ኳሱ የሰራው። ቶሎ እንዳይገኙ እነ ሳሊባ ቶሎ እንዳይገኙ እንዳይታለፉ ነው ሲሳራ የነበረው። በጣም ሲከላከል የነበረው አርቴታ ምሮ 10 ቁጥር ላይ በቃ ድሪብል ማድረግ የሚችል ሰው ካለ አለቀ በቃ ጨዋታው። እስኪ መርህ ድሪብል ተደርጎ ከታለፈ እስኪ መርህ በድሪብል ከታለፈ ሴንተር ባኮች ፋውል ነው ሊሰሩ የሚችሉት። በነገራችን ላይ ወይ መከላከል ኳሱ ሲመታው ለጎል ሊከላከሉ እንጂ ምንም ሊያመጡ ይችላል። እና አሁን ክቫራትስኬሊያና ዱዌ ምናምን ሲባል የእናንተ ስቶፐሮች የሚሰሩት ስህተት ቆሽት ድብን የሚያደርግ ስህተት ነው። በነገራችን ላይ ኦፍ ኮርስ በሴንተር ባኮቻችሁ እናንተ አይደለም እኛ ምን ተማምናለን፣ ልክ ናችሁ። ግን ስቶፐሮቻችሁ የሚሰሩት ስህተት በጣም የጻለ ስህተት ነው። ትልልቅ ጨዋታ ላይ በቃ በጣም ውጤታችሁን አስጠብቃችሁ አትወጡ የሚሰሯቸው ስህተቶች ቃሽም የሆነ ስህተት አሁን ቤኖ ኤት ቢገባስ አይገባም እንጂ። እና ወደ እንትኑ ስመለስ ኤንሪኬ ምንም ማድረግ ይችላል፣ ባጭሩ ምንም ማድረግ ይችላል ኤንሪኬ። እና ከሲቲ ጋር ስትጫወቱ ሲቲ ያሸንፋል የምንለው አሰልጣኙ ጋርዲዮላ ስለሆነ ነው፣ ማንም ስላለ አይደለም። ከሲቲ ጋር ስትጫወቱ ድሪብለሮች ነው ሲያስቸግሩ የነበሩት። በርናርዶ ሲልቫ፣ ቼርኪ፣ ፎደን ሲገባ ያስቸግራል። በነገራችን ላይ ፎደን ሲገባ እና ድሪብለር ቲኪታካ መጫወት ላያስፈልገው ይችላል። ሁለት ተጫዋች ወደፊት ኳስ መቶ ፔናልቲ ቦክስ ሁለት ተጫዋች ድሪብል አድርጎ ካለፈ ቀጥታ በረኛው ጋር የሚገናኙት ፒኤስጂ አርሰናልን ያሸንፋል። ምክንያቱ ደግሞ ኤንሪኬ ስላለ ባጭው። በስተመጨረሻም ዲክላን ራይስ ከብሩኖ ፈርናንዴዝ በከፍተኛ ድምጽ በልጦ
አሸነፈ ምናምን ብለው ዘግበውታል ማለት ነው። ይሄንን ሲዲ ስፖርቶች ዲክላን ራይስ ብሩኖ ፈርናንዴዝን በልጦ የቢቢሲ የዓመቱ ምርጥ የእንግሊዝ ፕሪሚየር ሊግ ተጫዋች ተብሏል። ለምን አትለኝም? ቢቢሲ ስፖርት ማለት የእንግሊዝ ሚዲያ ነው ብራዘር፣ ብሪቲሽ ብሮድካስቲንግ ኮርፖሬሽን ማለት ነው ቢቢሲ ማለት እና የሀገራቸውን ተጫዋች ቁጭ አድርገው ብሩኖ ፈርናንዴዝን እንዲመርጡት አትጠብቅም መቼም ብራዘር። እና እንኳን ደስ አላችሁ ሲዲ ስፖርቶች። ሌላ አንድም ሚዲያ አንድም ሽልማት ብሩኖ ፈርናንዴዝን ትቶ አልመረጥም የትኛውም ማለት ነው። እና እንኳን ደስ አላችሁ፣ በዚህ ተደሰቱ፣ ይመቻችሁ። መልስ ተሰጥቶናል። እስኪ አይተነው እንመለስ። ቼልሲ ደጋፊዎች ደብሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ለባይቀየርም ምናምን የሚባል ነገር የለም። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው፣ ልባችን ሰማያዊ ነው። ከላይ ያርሰናል ለብሳለን። ያው እንግዲህ እንደሰማችሁት ነው። 3 ሀሳቦች አንስቷልና እኔ ለሶስቱም ሀሳቦች መልስም እንዲሁም ደግሞ ጥያቄ ያለኝ። ይሄን ቪዲዮ በደም ኮፒ ሊንክ እያደረጋችሁ ለሁሉም ለእግር ኳስ ወዳጅ ሼር ታደርጉበትና ሁሉም ደጋፊ ሀሳብ እንዲሰጥበት ፈልጋለሁ። የመጀመሪያው እንግዲህ ለቃሌ ሟች ነኝ ብሏልና አንዳንዴ ቃል ስንገባኮ የሆነ የሚሆንም አይሆንም ነገር አለ። ኳስ ላይ ደግሞ እርግጠኛ ሆነ ቃል የምትገባበት ነገር የለም ጭራሽ። ምንድነው አርሰናል የሚበላ ስላልመሰለኝ ነው። የዛኔ ቃል ስትገባ አርሰናል አንደኛ ነበር። ሲቀጥል አንደኛ እንኳን ባይሆን 1% 20ኛ ራሱ ቢሆን ገና ነበር ሊጉ አይደል። 1% ራሱ ቢሆን የመብላት ቻንሱ ወደ አርሰናል ይሄዳሉ ብሎ ቃል አይገባም። ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው። አርሰናል ይበላል ብዬ ስላላሰብኩ ነው። ይሄ ደግሞ አሳማኝ ምክንያት አይደለም። የፈለገ ብታስብ እኛም እኮ አስበን ነበር። አይበላም ብለን እኮ ገምተንም ጠርጥረንም እንደገና ደግሞ ተመኝተንም ነበር። ግን አልሆነማ። ግን እንዳንተ የቼልሲ ደጋፊ እንትተን አርሰናል ደጋፊ ሆነናል ምናምን አላልም። ሁለተኛ ያነሳው ሀሳብ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ከዛ ደግሞ ሶስተኛ ካነሳው ሀሳብ ጋር ተጋጨ ማለት ነው። ራሴ ያነሳው ሀሳብ ምንድነው? ክለብ አይቀየርም የሚባል ነገር የለም አልከን። እሺ አሁን ክለብ እንደቀየር ካሳወቀና ክለብ አይቀየርም የሚባለው ነገር ይሁንልህ። እሺ ቀየርክ ይባል። ከዛ ደግሞ ልቤ ሰማያዊ ነው ግን ከላይ አርሰናል እንለብሳለን። ይሄ እሺ ምን ማለት ነው? እስኪ ይሄ ነገር የገባው ኮሜንት ላይ ያሳውቀኝ። በቃ ልብ ሰማያዊ ከሆነ ክለብ አልቀየርክም ማለት ነው። ወይም ደግሞ ለግርግር ለዛ ጊዜ ብቻ ሆኖ ከሆነ የቀየርከው ንገረን በይፋ ገባህ? እኛ እኮ አንድ ቀንም እኮ ስለኛ አውርተህ አታውቅም። ግን የቼልሲ ደጋፊ ጥያቄ እኮ ለምንድነው የአርሰናል ደጋፊ ሆንከው አይደለም። የቼልሲ ማሊያ ለብሰ ለምን ስቴጅ ላይ መውጣት አስፈለገ? ለምንድነው ኖርማል ልብስ ለብሰ ወጥተህ የአርሰናልን ያልቀየርከው ነው? ገባህ? እዚህ ጋር የቼልሲን ደጋፊ ክብሩን ዝቅ ያስባልከው እዛች ጋር በዛ ሁሉ ተቀናቃይ ደጋፊ መሃል ማለት ነው። የቼልሲን ደጋፊ እንደዛ ዝቅ ስላስባልከው የቼልሲ ማሊያ አውልቀ ለዛውም ደግሞ ስንት ታሪክ ስንት ገድል የዛኔ ቻምፒየንስ ሊግ የተበላበትን ማሊያ አውልቀህ እንደዛ መፈጸም ነው እንጂ የአርሰናል ደጋፊ ለምን የማንም ወልቭስም አትሆንም? እኛ ምንም አያስጨንቀንም። ግን እንደዛ አይደረግም ነው። እና ደግሞ ትክክለኛ የቼልሲ ደጋፊ ብትሆን ማለት ነው ስንት ዓመት ሙሉ ወይም ደግሞ ስንት ጊዜ ሙሉ ተቀናቃኝ ወይም ደግሞ ጠላት የነበረውን ቡድን ደጋፊ ማሊያ አትለብስም ነበር። ገባ? ብቻ የሆነው ሆኗል። የአርሰናል ደጋፊዎች ግን አንድ ጥያቄ አለኝ። ልቤ ሰማያዊ ነው ግን ከላይ የአርሰናልን ለብሳለሁ ብሏልና በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ያሳውቁኝ። እኔ አሁን ላይ ማለት ነው በአርሰናል እና በማንቸስተር ዩናይትድ ደጋፊዎች መካከል እያየው ያለውት ልዩነት ማለት ነው ይሄ በፋን ቤዝ ማን ይበልጣል ኢትዮጵያ ላይ የሚለውን ነገር እንድጠራጠር እያደረገኝ ነው ማለት ነው። በደንብ እንድጠራጠር እያደረገኝ ነው። የምሬን ነው የምላችሁ። እንደ ዓለም አቀፍ ይታወቃል ማንቸስተር ዩናይትድ ትልቁ ክለብ ነው። ትልቁም ደጋፊ ያለው ዓለም አቀፍ ላይ በአጠቃላይ ማለት ነው ማንቸስተር ዩናይትድ ነው። እንደ ኢትዮጵያ ግን ሳየው በጣም የተጠራጠረ ነው። ምክንያቱም ይህን እንድጠራጠር ያደረገኝ ምንድን ነው በሁለቱ ሳይድ በማንቸስተር ሳይድ እና በአርሰናል ሳይድ ቲክቶክ ላይ በተለይ እያየሁት ያለሁት ልዩነቱ በሰፖርት በፎሎወር በፖስቶች ላይ የሚደረገው ላይክ ሪፖስት ኮመንቶች ምናምን ሌላ ታሪክ ጭራሽ እየተገናኘልኝ አይደለም፣ ጭራሽ እየተመጣጠን አይደለም ነው። እኔ የማንቸስተር ዩናይትድ ደጋፊ እዛ ሄዶ እያደገደገ ይሁን ምን ይሁን አላውቅም፣ ግን አልገባኝም። በቃ ማንቸስተር ዩናይትድን ኮንተንት የሚሰሩ በጣም የሚገራርሙ ልጆች አሉ። ፎሎወራቸው በጣም ትንሽ ነው፣ ትንሽ ማለት ነው። እነ ቤላ ግሪ እነ አስማትን ብታዩ እነ ረቡዙ እነ ሙሌ እነ ናይል በጣም አነስተኛ የሆነ ፎሎወር ላይ ያላቸው፣ ፖስታቸውን በተመሳሳይ ከነዛ ጋር የሚነጻጸር አይደለም። ቫይራል አወጣጡ ማለት ነው። ብዙ ሰፖርት የለውም፣ ብዙ ላይክ የለውም ምናምንና ይሄ ነገር እንድጠራጠር እያደረገኝ ነው። መንሱር አብዱል ቀኒ የሰራው ዳታ ራሱ ላይ እንድጠራጠር ጥርጣሬ እንዲኖረኝ አድርጓል። ሁለተኛ ደግሞ እኔ ባለፈው ራሱ እንግዲህ አሸንፈናል ስፖርት ላይ በኮንተንት ዘርፍ። ግን አብዩኤል እንደሚታወቀው ሁለገብ ነው፣ ብዙ አይነት ኮንተንቶችን ይሰራል ምናምን። ምናልባት ብዙ ቦታ አድናቂ ስላለው እነዛም ተጨማምረው ቮት አድርገውት ነው እንዴ የሚል ጥርጣሬ እንዲኖረኝ አደረገ። ምክንያቱም እንግዲህ የእሱም በጣም ፎሎወሩ እንደምታዩት ከነዛ ጋር ሊነጻጸር አልቻለም። በጣም ትንሽ ነው ፎሎወሩ ምናምን። የሌሎቹም በጣም የተመታ ነው ማለት ነው። እና ለምንድን ነው እንደዚህ ሊሆን ይቻላል? እስኪ በተለይ የዩናይትድ ደጋፊዎች ነገሩኝ እስኪ።
ይሄ ልዩነት ሊመጣ ይቻለው ምንድን ነው? ሌላ ቦታ ሄዳችሁ ነው ሰፖርት የምታደርጉት እዚህ ሰፖርት ሳታደርጉ ወይስ እንዴት ነው? ማለት በጣም የተጋነነ ልዩነት ነው በጣም ማለት ነው። ሌላኛው እዛ የአርሰናል እንዳል ቲክቶከሮች የሚታወቁት ኦልሞስት ሚሊዮን ገብቷል ማለት ነው በፎሎወር። እዚህ ጋር ሌላ ታሪክ 100,000 200,000 ትልቁና በጣም ያሳቀኝ ነው። ምንድን ነው ልዩነቱ ስላልገባኝ ነው። ሌላ ምክንያት አለ ወይስ እንዳልኩት ነው በቃ ተሸውደናል፣ ዳታው ትክክል አይደለም፣ እነ መስሎ የሰሩት ዳታ